መፈታት፣ ከመታሰር በኋላ መለቀቅ፣ ከመዘጋት በኋላ መከፈት፣ ከመራብ በኋላ መጥገብ፣ ከመጠማት በኋላ ጥም መቁረጥ፣ ከመታመም በኋላ መዳን፣ ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላሙ ሀገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረት ዓለሙ ሱና ተደርጓል። ጁቢለት ዐላ ከደሪ ወአንተ ቱሪዱሃ ሰፍወን من الآلام والأكدار ومكلف الأيام ضد ضبائها متطلب في الماء جزوة النار. جبلت على كدر دنيا ستفتر بمدفرس لي أنت قل يصدق اللي تفلقال السمالت وكأنس في مسات عندما وطات مالت مدفرس وايكر شجرا يتفا رهاب الرزاق سايكر سدت صورنت أي وجد ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው። አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ አረል መውተ ሊመን አስበሃ መግሙመን ለሁ አስለሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ነው አለ። እቺ ምድር ብትሰራለች መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጠ። ልክ ይህም ብሎ አለ ተጨንቆ ምሽት ላይ አላህ ከሰማይ ጥሪ አሰማ። አላህም በግጥም ነው የመለሰለት አላ አዩሃ አልመርኡ አለዚ አልሀሙ ቢሂ በራ فقد أنشد بيتا لم يزل في ذكره يسنح إذا اشتد بك عسر ففكر فيه ألم نشرح فعسر بين يسرين إذا أبصرته فافرح ألا أيها المرء الذي الهم به برح أنت يا قلسب وي جنت عبره يا مشو وقد أنشد بيتا لم يزل في ذكره يسنح يقدموا قطمعهم درس أمره وسط مشكركروا قلسب وي إذا اشتد بك عسر جنكت سيكبر سيوتره ففكر أستنتن في ألم نشرح ملون عنكز أستوس فعسر بين يسرين إذا أبصرته فافرح ጭንቀትን ከሁለት መግራራት ውስጥ አንቀጹ ላይ ስታየው ተደሰት ይላል። ይችን ግጥም ሐፈዝኳት ይላል። ፈፈረጀ አላሁ ዐኒ ሐሚ ጭንቀቴን ገሸሽ አላህ አረገው። ጭንቀቴ ዱንያ ይኖራል፣ ፈተና ይጠፋል። ዱንያ ጠንካራ ቆዳ ያላቸውን ሰዎች ትፈልጋለች። ከቀይ ከግራ ያልጠበቅከው ማዕበል ያናውጣ። ገንዘብ ይከስራል፣ ጠላት ይፈጠርብሃል፣ ጦርነት፣ ረሃብ፣ ርዛት፣ ከስራ መባረር፣ ከስልጣን መወገድ፣ ጤንነት ወደ በሽተኛ ትለወጣለህ። ልጆች ስርዓት ያጣሉ፣ ሚስት አትታዘዝም ወይ ባልሽ አይታዘዝሽም፣ አትግባቡም። ችግር ምድር ላይ ይኖራል። ሰበቡን አሟልተህ እጅህን ካነሳ አዛኙ ጌታ ቅርብ። ኢነ ረቢ አሉ ጌታዬ እኔ ረሒሙን ወድውድ አዛኝና ባሮችን ይወድ አላህ ማለት ወላ የርዳ ለዒባዲህ ልኩፍር ጭንቀታችን ጥመታችን ማይፈልግ ጌታ ደወል ይደውላል አቤት እንድንለው ይፈልግ። ሌላኛው ግለሰብ ይሄ ነው። መርከብ እየቀዘፈ ውቅያኖሱ ሲያቋርጥ እንዴት መርከቡ ተሰባበረች። ከዛም ራሱን እየዋኘ አንዲት ደሴት ላይ አደረጋት። ትልቅ ውቅያኖስ ውስጥ ያለች ትንሽ ደሴት ነች። ሚጠጣ የለ ሚበላ የለ። 3 ቀን አደረ። ተስፋ ቆረጠ። ከዛም አንዲትን ግጥም ገጠመ። ኢዛ ሻበ ልጉራብ አተይቱ አህሊ ወሳረ ልቃሩ ከለበን ልሐሊብ ያለ ይባላል። ኢዛ ሻበ ልጉራብ ቁራ እኮ ጥቁሩ ቁራ ሲሸብት ወደ ቤት የመጣው ቁራ አይሸብትም ማለት የቁራ ሽበታ ማይታችሁ ተቀመጥ የማይሆን ነው ማለት ነው። ወሳረ ልቃር ካርታም የምንል ጥቁሩ ጩቃ ከለበን ልሐሊብ እንደ ወተት ነጭ ሆናል። እነሱ ወደዚህ መለወጥ አይችሉም፣ እኔ ወደ ቤቴ መሄድ አልችልም ብሎ አንገት ደፋ። አላህ ከላይ በኩል ጥሪ ያሰማ። ዓሳ ፈረጁን የእቲ ቢሂ ላሁ ኢነሁ ለሁ ኩለ የውምን ፊ ኸሊቀቲሂ
ዑስራ የትበዑሁ ዩስሩ። ከጭንቀት በኋላ ፈረጃ አለ። ድንገት መርከብ ከሩቅ አየ፣ እጁን አወዛወዘላት፣ ወደ ቤቱ ለመመለስ አላህ ፈቀደ። የጭንቀት ደሴት ውስጥ ራስህን ልታገኝ ትችላለህ። ዱንያ ጠበብህ፣ ነገሮቹ ስንክሳራቸው ወጥቶ ተስፋ የሚያስቆርጥ ነገር ልታይ ትችላለህ። ዓይንህን አማትር። ከጭንቀት በኋላ እፎይታለሁ ወዳለው አላህ አቅና፣ እጅህን አንሳ፣ ይሰጣል፣ ያስወግደዋል፣ ራሱ መፍትሄ ያመጣለት። ሩያ ከነቢዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ አባ ሙገለቅ ይባላል። ይህ ግለሰብ አቢድ ነው፣ አላህ የሚወድ ነጋዴም ነበር። የሰዎቹንም ንብረት ይዞ ሩቅ ሀገር በረሃ አቆራርጦ ይነግድ ነበር። ታዲያ አንዴ በረሃውን አቆራርጦ ሲሄድ ሽፍታ ያዘ። ሽፍታው የታጠቀ ውረድ አለው። ወረደ። ምን ትፈልጋለህ? ንብረትህንም ደምህንም እፈልጋለሁ። ንብረቴን ውሰድ፣ እኔን ተወኝ ልኑር አለ። በጭራሽ እንደሚገድለው እርግጠኛ ሲሆን ወደ ጉድጓዱ ሲወስደው የብዙ ሰዎችን ራስ አየ የተገደለ። እንግዳ ልትገለኝ ከሆነ 4 ረክዓ ፍቀድልኝ ልስገድ፣ እንደፈለገ እንዳታረዝም ማለት። ፈከበርቱ ሊሰላህ አላሁ አክበር ብዬ ሶላት ውስጥ ገባ። ቁርአን የተባለ ጠፋኛል ከመደንገጤ የተነሳ ፋቲሓ ጠፋ። አንዲትን አንቀጽ አላህ አስታወሰ። አመን ዩጂቡ ልሙጠራ ኢዛ ደዓ ወየክሽፉ ሱእ። አላህ እያወዳደረ ነው። ይሄኛው ይሻላል ይላቸዋል ለሙሽሪኮች። አመን ዩጂብ እሺ የሚል ሙጠር የተጀነቀ ሰው ኢዛ ደዓ ሲጠራው፣ ወየክሽፉ ሱእ ችግርን ገሸሽ የሚያደርገው ሚለው አንቀጽ መጣልኝ። እሷን ሰገድኩና መጨረሻ ላይ አላህን በአንድ ዱዓ ለመንኩት። ያ ወዱድ አንተ ባሮችን አፍቃሪ ጌታ፣ ያ ዘል ዐርሺል መጂድ የታላቁ ዐርሽ ባለቤት ሆይ፣ ያ ፈዓሉ ሊማ ቱሪድ የምትፈልገው የምትሰራ ሀያል ጌታ ሆይ፣ አስአሉ እጠይቅሃለሁ ብዕዚከ አለዚ ላ ዩራም ከማይደረስበት ልቅና፣ ወቢሙልኪከ አለዚ ላ ዩዳም በማይደረስበት ስልጣንህ፣ ወቢኑሪከ አለዚ አضአዐ አርካነ ዐርሽክ የዐርሹን ዓለም ባበራው ብርሃን እለምንሃለሁ ይሄን ሽፍታ ነጃ አውጣኝ። ያ ሙጊቱ አግስኒ፣ ያ ሙጊቱ አግስኒ፣ ያ ሙጊቱ አግስኒ 3 የጠራው። ድንገት ይላል ከስጁድ ቀና ስሳሰላምት ከፊት ለፊቴ አንድ ፈረሰኛ ይመጣል። ዘገባው ሶሒህ ነው፣ ሼኽ አልባኒ ሷሂህ ብለውታል። ከፊት ለፊት ጦሩን ፊት ለፊት ያደረገ ነጭ ፈረሰኛ እየቀዘፈ መጣ። ከርቀት ወረወረና ከጀርባዬ ያለውን ሽፍታ አንገቱን መጥቶታል። ወደቀ፣ ሞተ። ደነገጥ። እንዴት ይሄ ሊከሰት ይችላል? ጠጋልኩትና ምን አንተ ማነህ? ዛሬ እኮ አላህ በአንተ ነጃ ወጣኝ አልኩት። አስገራሚ ዜና ነገር። አነ መለኩን ሚን አህሊ ሰማዕ ራቢዓ ከእስከ 4ኛው ሰማይ የመጣው መላኢካ ነው። ያ ሙጊት ስትል የመጀመሪያውን ድምፀት ሰማይ ላይ አስተጋባ። ሁለተኛውን ስትል ሰማይ ላይ አሁን ረብሻ ፈጠረ ድምፅ። ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ። አላህ ይህን ጠላት የመግደል ዕድል ስጠኝ አልኩት፣ ሰጠኝ። አላህ ያንተን ጭንቀት ሊፈታ መላእክን ከሰማይ ያወርዳል። እጅህን አንሳ፣ መፍትሄውን ፊት ለፊት ታገኘዋለህ። ችግር ደርሶብህ ስልጣንህ አደጋ ላይ ወድቆ ንብረት ችግር ውስጥ ወድቆ የወሰዱብህ ሰዎች አልመልስ ብለው እዛ ጋር ስምህን እያጠፉ እዚህ ጋር እያነሱ እዛ ጋር እየጣሉ ሊሆን ይችላል። አላህን ጠይቅ። እዚህ ጭንቅ አውጣ ይበለው አላህ። ፈኢነ መዐል ዑስሪ ዩስራ ተሰበር ፈኢነ ዑቅበ ሰብሪ ኸይሩ ወላ ተጅዘዕ ሊሐዋዲፊን ተኑቡ ፈኢነ ልዩስረ በዕደ ልዑስሪ የእቲ ወዕንደ ዲቅ ተንከሽፉ ልኩሩብ። ውጥር ሲል ይፈታል። اشتد عزيمة تنفرجي قد أذن ليلك بالبلد وطر ሲል ይፈታል። ሲጠብቅ ሊላላ ሲዘጋ ሊከፈት። እጅህን አንሳና አላህ ላይ ተስፋህን እንዳትቆርጥ። እሱ ጋር እስር ቤት ውስጥ ካነበብኳቸው ማረሳቸው መጽሐፍ ውስጥ የአመዴ ለማ የህይወት ታሪክ መጽሐፍ ይገኛል። እዛ ላይ አንድ ታሪካቸው ተስፋቸውን ያሳያል። የፓርላማ አባል እያሉ ይላል ስሜ ጠፋ ይላል። ሰው ስሜን አጎደፈው፣
እንዲሰራ መጥፎ ወሬ። ይሄን መፍትሄ ማገኘው መካ ላይ ነው ብለው ወደ ሐረም አቀናው። ሐጅ አደረግኩና አላህን ከባድ ጥያቄ ጠየቁት። አላህ ወይ እዚህ ቁም ያለው አገሬ ስመለስ መልስ እፈልጋለሁ አለ። ስሜን አጽዳል። እዛው መጽሐፍ ላይ ምን ይላሉ? ሐጅ ጨርሼ ዘምዘም ወይን ይዤ ስመጣ አላህ ስሜን አድሶት ቆይ። አሁን ኢነላህ ዩዳፊዑ ዐን አልዘീነ አመኑ አላህ ነው የሚከላከለው ከምእመናን እሱ የራሱ